ሰላም እንዴት ናችሁ? ዛሬ አዲሱ የናታኖል ዴንታል ሴንተርን ውስጡ ምን እንደሚመስል በደንብ አስከበኛቻለሁ። ተከታተሉኝ። እንደገባችሁ የምታገኙት ይህንን የመሰለ የዌቲንግ ኤሪያ ነው። የምትፈልጉት ነገር እየተጠቀማችሁ ህክምናችሁ እስኪደርስ መጠብቁበት ማለት ነው። በቀኝና በግራ እንዳለ ዙሪያውን የህክምና ክፍሎቻችን የምታገኙባቸው ስፍራዎች ናቸው። ከዚህ ከጫፍ ጀምሮ እስከ መጨረሻ ድረስ የህክምና ክፍሎቻችን ታገኛላችሁ። ይሄ ቪአይፒ ላውንጃችን ነው። ቪአይፒ ከስተመሮቻችን የሚጠብቁበት ቦታ ማለት ነው። እዚህ ጋር የተደረደሩት ነገር እንግዲህ ቀዝቃዛ መጠጦችንም ሆነ ትኩስ መጠጦችን እየተጠቀሙ ይጠብቁናል ህክምናቸው እስኪደርስ ማለት ነው። ይሄኛው ክፍላችን የቪአይፒ ትሪትመንት ሩማችን ነው። ይሄኛውን ክፍል እንግዲህ ከሌሎች ክፍል ለየት የሚያደርገውና በጣም የምወደው ክፍል ስለሆነ እንደምታዩት ያው ሰፋ ያለ ነው ከሌሎች ክፍል። ሌላው ደግሞ እዚህ የሚታከም ከስተመር የራሱ ቴሌቪዥን አለው፣ ሄድሴት አለው የራሱ። ፔሸንቱ ለብቻ እያዳመጠ ኖይዝ ካንስሌሽን ስላለው ድምፁን አትሰሙትም፣ ሙቪያቸውን ብቻ ነው የምትሰሙት ማለት ነው። ሌላው ደግሞ አንዳንድ ከስተመሮቻችን የጥርስ ህክምናን በሚያደርጉበት ጊዜ የብርድ ስሜት ሊኖራቸው ይችላል። ስለዚህ ለሱ መፍትሄ ያለን የራሳችሁ የሆነ ብርድ ልብስ አላችሁ። ስለዚህ ኮምፈርተብል ሆናችሁ ድቅቅ ብላችሁ የምትሰሩበት ክፍል ነው ማለት ነው። በአዲሱ የጥርስ ማዕከላችን ውስጥ የኢንቪዝላይን አገልግሎትን በስፋት እየሰራን ነው። ስለዚህ እናንተም ማግኘት ከፈለጋችሁ ወደኛ ጎራ በሉ። ይሄኛው ክፍላችን ስልጠና የምንሰጥበትና የምንሰበሰብበት ክፍላችን ነው። ሰራተኞቻችን የሚመገቡበት ቦታ ይህንን ይመስላል። ያው ብዙ የተለያዩ ክፍሎች አሉን። ስቴሪላይዜሽን ሩማችን ስታንዳርዱን የጠበቀ ነው። ይሄ ደግሞ ታካሚዎቻችን ቢፎር ኤንድ አፍተር የምናነሳበት ነው።